ዶክተር አብይ አህመድ 1480 ድምጽ አግኝቷል። ይበቃል መለሳለሁ። ሁለተኛ አቶ ደመቀ ለፕሬዝዳንትነት ሁለት ሰው አጭቷቸዋል፣ ሁለት ድምጽ አግኝቷል ማለት ነው። ለምክትል ፕሬዝዳንቶች 3 ሰዎች ናቸው የተጠቆሙት ድምጽ የተሰጠበት። በዚሁ መሰረት እንደተጠቆሙ በቅደም ተከተላቸው ያገኙትን ድምጽ ከገለጽኩ በኋላ ፋይናል ውጤቱን ገልጻለሁ። አንደኛ አቶ ተመስገን ጥሩነህ ናቸው 509 ድምጽ አግኝቷል። ሁለተኛ አቶ አደም ፋራ ናቸው 1330 ድምጽ አግኝቷል። ሶስተኛ አቶ ደመቀ መኮንን ናቸው 970 ድምጽ አግኝቷል። በዚሁ መሰረት የብልጽግና ፓርቲ የአንደኛ ጉባኤውን በተቀመጠው መሰረት በደንባችን መሰረት ፕሬዝዳንትና ምክትል ፕሬዝዳንቶችን በቀጥታ በጉባኤተኛ ይመርጣል በሚለው በደንባችን መሰረት በተቆጠረው ድምጽ መሰረት አንደኛ ዶክተር አብይ አህመድ 1486 ድምጽ በማግኘት የፓርቲያችን ፕሬዝዳንት ሆኖ ተመርጧል። ሁለተኛ አቶ አደም ፋራ 1370 ድምጽ በማግኘት ምክትል ፕሬዝዳንት ሆኖ ተመርጧል። ሶስተኛ አቶ ደመቀ መኮንን 970 ድምጽ በማግኘት ተመርጧል። በዚሁ መሰረት ዶክተር አብይ አህመድ አቶ አደም ፋራና አቶ ደመቀ መኮንን መታችሁ ወንበሩን እንድትረከቡ በታላቅ ትህትና እንጠይቃለን። እናመሰግናለን።